ዛሬ ትልቅ ጥያቄ እናነሳለን። ይህ ቪዲዮ ሃይማኖትን ለመፈተን አይደለም ወይም ደግሞ ለማጥቃት አይደለም። የዚህ ቪዲዮ ዓላማ አንድ ብቻ ነው። ኤአይ ምን ይላል የሚለው ነው። ቪዲዮን እስከ መጨረሻው ካያችሁ ኤአይ ስለ እምነት ያለውን አቋም እናያለን። በመጀመሪያ ኤአይ ስለ ሃይማኖት ምን ይላል ከማለታችን በፊት ስለ ኤአይ አንዳንድ ነገር ልንገራችሁ። ኤአይ ሰው አይደለም፣ አያምንም፣ አያስብም፣ ስሜት የለውም። ግን የሰው ልጅ የጻፈውን ሁሉንም ነገር ተምሯል፣ ያውቃል። መጽሐፍ ቅዱስ ያውቃል፣ ቁርአን ያውቃል፣ የፍልስፍና መጽሐፍትን ያውቃል፣ የሳይንስ ምርምሮችን ተምሯል። ስለዚህ ኤአይ ሲመልስ የሰው ልጅ ሀሳብ ማጠቃለያ ነው የሚሰጠው። ይህን ነገር ይዘን ዛሬ ኦፕን ኤአይዎችን ጥያቄ እንጠይቃቸዋለን። ቻት ጂፒቲ፣ ጂሚናይ እና ክላውድ ኤአይን ጥያቄ እንጠይቃለን። ሶስቱንም ሶስት ጥያቄዎች እንጠይቃለን። ሶስቱም ምን እንደሚሉ በዛሬ ቪዲዮ እናያለን። ቪዲዮን እስከ መጨረሻው ተከታተሉ፣ አብራችሁን ቆዩ። በመጀመሪያ የምንጠይቀው ቻት ጂፒቲን ሲሆን ጥያቄውም የሚሆነው አምላክ አለ ወይ የሚል ጥያቄ ነው። ይህንኑ ተመሳሳይ ጥያቄ ደግሞ ጂሚናይን እና ክላውድ ኤአይን እንጠይቃለን። በመቀጠል የትኛው ኦፕን ኤአይ ምን እንደሚል እናያለን። ቻት ጂፒቲ ላይ ገብተን አምላክ አለ ወይ ብለን እንጠይቀዋለን። ይሄው ቻት ጂፒቲም እንዲመልሶልኛል። አው አምላክ አለ ወይ የሚለው ጥያቄ ሰዎች ለሺዎች ዓመታት ሲወያዩበት የቆየ ጥያቄ ነው። አማኞች አምላክ አለ ብለው ያምናሉ እና የዓለም ፍጥረት ስርዓት እና መንፈሳዊ ልማዶቻቸው እንደ ምክንያት ያቀርባሉ። ኤቲስቶች አምላክን የማያምኑ ደግሞ በቂ ሳይንሳዊ ወይም ተጨባጭ መረጃ የለም ይላሉ። አንዳንዶች ደግሞ አምላክ መኖሩን ወይም አለመኖሩን በእርግጥ ማወቅ አይቻልም ብለው ያስባሉ። በእርግጥ አምላክ አለ ወይም የለም ብሎ በሳይንስ የተረጋገጠ መልስ ባይኖርም ይህ በእምነት በፍልስፍና እና በግል እይታ የሚመለስ ጉዳይ ነው። ይሄው የቻት ጂፒቲ መልስ እንደምትመለከቱት ይመስል ነበር። ቀጣይ ደግሞ ክላውድ ኤአይ ምን እንደሚል አብረን እናያለን። አሁን ደግሞ ተመሳሳዩን ጥያቄ ክላውድ ኤአይን እንጠይቀዋለን። ኦፕን ኤአይ ላይ ገብተን አምላክ አለ ወይ ብለን እንጠይቀዋለን። እሱም እንዲመልሶልኛል። እንደምትመለከቱት አምላክ አለ የሚሉ ዓለም በራሱ ሊፈጠር አይችልም፣ ፈጣሪ ያስፈልጋል። የህይወት ውስብስብነት ዲዛይን እንዳለ ያሳያል። የሰው ልጅ ሞራልና ንቃተ ህሊና ከፍ ያለ ምንጭ ይጠይቃሉ። የግል ልምድና መንፈሳዊ ተሞክሮ ያስፈልጋል ይላሉ። አምላክ የለም የሚሉ ደግሞ ሳይንስ ዓለምን ያለ ፈጣሪ ያብራራል። ክፉ ነገር በዓለም ካለ ሁሉን ቻይ አምላክ ለምን ይፈቅዳል? ማስረጃ ሳይኖር ማመን ምክንያታዊ አይደለም ይላሉ። እርግጠኛ አይደለም የሚሉ ደግሞ ጥያቄው ለሰው አእምሮ ሊመለስ አይችልም። ሁለቱንም ማረጋገጥ ወይም ማስተባበል አዳጋች ነው። ክላውድ ኤአይ እንደምትመለከቱት ይህን መልሶልኛል። አሁን ደግሞ ጂሚናይ ምን እንደሚል አብረን እናያለን። አሁን ደግሞ ተመሳሳዩን ጥያቄ ጂሚናይ ላይ ገብተን አምላክ አለ ወይ ብለን እንጠይቀዋለን። ጂሚናይም እንደምትመለከቱት እንደዚህ መልሶልኛል። ይህ ጥያቄ በሰው ልጅ ታሪክ ውስጥ ትልቅ፣ ጥልቅ እና ረጅም ዘመናት ያስቆጠረ የብዙዎች እንቆቅልሽ ነው። ፈጣሪ አምላክ የመኖሩ ወይም ያለመኖሩ ጉዳይ እንደየሰው የግል እምነት፣ ፍልስፍና እና የህይወት አመለካከት የተለያየ ምላሽ አለው። ሰዎች ለዚህ ጥያቄ የሚሰጧቸው ዋና ዋና ምላሾች በሶስት ዋና ክፍሎች ከፍለን ማየት እንችላለን። የአማኞቹ እይታ ይሄን ይመስላል። በተለያዩ ሃይማኖቶች ክርስትና፣ እስልምና፣ አይሁድነት እና ሌሎች የሚያምኑ ሰዎች አምላክ በእርግጥ አለ ብለው ያምናሉ። ለዚህም የሚያቀርቧቸው ምክንያቶች የዓለም ስርዓትና ውበት፣ ተፈጥሮ፣ ከዋክብት፣ የሰው ልጅ አካል እና በዓለም ላይ ያሉ ነገሮች ሁሉ በሚያስደንቅ ስርዓት የተፈጠሩ መሆናቸው ይህን ያዘጋጀ ጥበበኛ ፈጣሪ መኖር አለበት ወደሚል መደምደሚያ ያደርሳቸዋል። የግል ተሞክሮ ብዙ ሰዎች በጸሎታቸው ምላሽ ማግኘታቸው፣ ታምራትን ማየታቸው እና በህይወታቸው ውስጥ የአምላክን እጅ መልመዳቸውን ይናገራሉ። ቅዱሳት መጻሕፍት በተለያዩ ዘመናት የወረዱ ወይም የተጻፉ መለኮታዊ መጽሐፍት የአምላክን መኖር ማንነት ይመሰክራሉ። የማያምኑ ደግሞ የሚከተሉትን ነጥቦች ያነሳሉ። ሳይንሳዊ ማስረጃ ማምጣት፣ አምላክ መኖሩን በቤተ ሙከራ ወይም በሳይንስ መንገድ ማረጋገጥ አይቻልም ይላሉ። ዓለም በሳይንስ ህጎች ለምሳሌ በትልቁ በዝግመተ ለውጥ ኢቮሉሽን ሊያስረዳ ይችላል ብለው ያምናሉ።
የክፋትና የመከራ መኖር አምላክ ካለ አፍቃሪና ሁሉን ቻይ ከሆነ ዓለማችን ላይ ለምን መከራ፣ በሽታና ግፍ ይበዛል የሚለውን ጥያቄ ያነሳሉ። የማያምኑቱ አምላክ አለ ብለው የማያምኑቱ እንደዛ የሚያነሱ ተጠራጮቹ ወይም አናውቅም ባዮች። እነዚህ ወገኖች ደግሞ አምላክ መኖሩንም ሆነ አለመኖሩን በሰው ልጅ አእምሮ ሙሉ በሙሉ ማረጋገጥ አይቻልም የሚል አቋም አላቸው። ሰዋዊ እውቀታችን ውስን በመሆኑ ለዚህ ቁርጥ ያለ ምላሽ መስጠት አንችልም ይላሉ። ባጭሩ የአምላክ መኖር ጉዳይ በሳይንሳዊ ቀመር ብቻ ተለክቶ የሚደረስበት ሳይሆን በግል እምነት፣ በውስጥ ሰላም፣ በፍልስፍና እና በሕይወት ተሞክሮ ላይ ጥልቅ ምርጫ ነው። ሁለተኛው ጥያቄያችን የሚሆነው ቻት ጂፒቲን እንዲህ ብለን እንጠይቀዋለን። ሳይንስ አምላክን ውድቅ ያደርገዋል እንዲህ ብለን እንጠይቀዋለን ቻት ጂፒቲም እንደምትመልስ አይ ሳይንስ እግዚአብሔር አምላክ አለ ወይስ የለም ብሎ በቀጥታ ማረጋገጥ ወይም መመካድ አይችልም። ሳይንስ የሚያጠናው በተፈጥሮ ውስጥ የሚታዩና የሚመረመሩ ነገሮችን ነው። ለምሳሌ የፕላኔቶችን እንቅስቃሴ፣ የህይወት እንዴት እንደሚሰራ፣ የበሽታዎች መንስኤ ወዘተ። ነገር ግን አምላክ አለ የሚለው ጥያቄ ከሳይንስ በላይ የሆነ ፍልስፍናዊ እና ሃይማኖታዊ ጥያቄ ነው። አንዳንድ ሳይንቲስቶች በአምላክ ያምናሉ፣ ለምሳሌ እነ አይዛክ ኒውተን። ሌሎች ሳይንቲስቶች ደግሞ አያምኑ፣ ለምሳሌ ሪቻርድ። ስለዚህ ሳይንስ በራሱ አምላክ የለም ብሎ አይደመድምም፣ እንዲሁም አምላክ አለ ብሎ አይጋጋጥም። የእምነት፣ የፍልስፍና እና የግል እይታ ጉዳይ ሆኖ ይቀራል። አሁን ደግሞ ተመሳሳዩን ጥያቄ ክላውድ ኤአይ ላይ ገብተን እንጠይቃለን። ሳይንስ አምላክን ውድቅ ያደርገዋል እንዴ ብዬ ጠይቄው ክላውድ ኤአይ የመለሰልኝን አብረን እንዲህ ብሎኛል። አይደለም፣ ሳይንስ አምላክን ውድቅ አያደርግም፣ ያረጋግጠውም አይደለም። ምክንያቱም ሳይንስ የሚሰራው ምን ላይ ነው? ሳይንስ የሚለካቸው፣ የሚፈትናቸው እና ሊደጋገሙ የሚችሉ ነገሮችን ያጠናል። አምላክ ግን አብዛኛዎቹ ሃይማኖቶች እንደሚሉት ከቁስ ዓለም በላይ የሆነ ይህ የሳይንስ ወሰን አይደለም። ምን ሊጋጩ ይችላሉ? አንዳንድ ጊዜ ሃይማኖታዊ ትርጓሜዎች ከሳይንስ ግኝቶች ጋር ሊጋጩ ይችላሉ። ለምሳሌ ዓለም የተፈጠረበት ጊዜ፣ የዝርያዎች አመጣጥ። ነገር ግን ይህ አምላክ የለም ማለት ሳይሆን አንዳንድ ቃል በቃል ንባቡ ይፈታተናል። ብዙ ሳይንቲስቶች አማኞች ናቸው። ታላላቅ ሳይንቲስቶች እነ ጋሊሊዮ፣ ኒውተን፣ ቤኬ፣ ፍራንስ ኮሊንስ እና ሌሎች ሁሉም አምነዋል። ሳይንስ እና እምነት ለብዙ ሰዎች ይቃረናሉ ብለው በአጠቃላይ ዲፕሲክ ማለት የፈለገው ሳይንስ እንዴትና ምን ይመልሳል፣ ሃይማኖት ለምን እና ምን ትርጉም አለው ይጠይቃል። ሁለቱን የሚመልሱት ጥያቄ ብዙ ጊዜ የተለያየ ነው። ብዙ ጊዜ የተለያየ ነው። አሁን ደግሞ ተመሳሳዩን ጥያቄ ጂምናይን እንጠይቃለን። ጂምናይን ሳይንስ አምላክን ውድቅ ያደርገዋል እንዴ ብዬ ጠይቄው እንዲመልሶልኛል። ይህ በጣም ጥልቅና ለዘመናት ሰዎችን ሲያከራክር የኖረ ትልቅ ጥያቄ ነው። አጭርና ግልጽ መልስ፣ ሳይንስ እግዚአብሔርን የፈጣሪን መኖር ውድቅ አያደርግም፣ ሊያረጋግጥም አይችልም። ምክንያቱም የሳይንስና የሃይማኖት ዓላማዎችና የሚጠቀሙባቸው መንገዶች የተለያዩ ናቸው። ነገሩን ይበልጥ ግልጽ ለማድረግ የሚከተሉትን ነጥቦች የሳይንስ ወሰን፣ ሳይንስ የሚያጠናው ሊታይ፣ ሊዳሰስ፣ ሊለካ እና በሙከራ ሊረጋገጥ የሚችለውን ቁሳዊውን ዓለም ብቻ ነው። ፊዚካል ዩኒቨርስ ብቻ ነው። ሳይንስ ይህ ዓለም እንዴት ነው የሚሰራው ለሚለው ጥያቄ መልስ ይሰጣል። ለምሳሌ የስበት ሕግ፣ የሴሎች መዋቅር ወዘተ። ፈጣሪ ግን በባህሪው ረቂቅ፣ ስፒሪቹዋል እና ከቁሳዊው ዓለም በላይ ተደርጎ ነው የሚወሰደው። ስለዚህ ሳይንስ ቁሳዊ ባልሆነ አካል ላይ ምርምር አለ ወይም የለም ለማለት የሚያስችል መሳሪያ። የሳይንስ ሊቃውንት እይታ በሳይንስ ዓለም ውስጥ ያሉ ታላላቅ ተመራማሪዎች ሁሉ በአንድ አይነት መንገድ አያስቡም። አንዳንዶች የዓለምን አመጣጥ በሳይንሳዊ ሕጎች እንደ ቢግ ባንግ እና ኦቪሉሽን ብቻ ማስረዳት ይቻላል ብለው ስለሚያምኑ የፈጣሪን አስፈላጊነት አይቀበሉም። ሌሎች አማኞች በሳይንስ የሚያዩት አስደናቂ የስነ-ፍጥረት ስርዓት፣ ጥንቃቄ የተሞላበት የኮስሞስ ሕግጋት እና ውበት ይበልጥ ወደ ፈጣሪ መኖር እንደሚያመራቸው ይናገራሉ። ለምሳሌ የዘመናዊ የሳይንስ አባቶች የሚባሉት አይዛክ ኒውተን እና ጋሊሊዮ ጋሊሊ ፍጹም አማኞች ነበሩ። እንዴትና ለምን? ታዋቂው ሳይንቲስት አልበርት አይንስታይን ሳይንስና ሃይማኖት እርስ በራስ እንደሚደጋገፉ ሲገልጽ እንዲህ ብሎ ነበር። ያለ ሃይማኖት ሳይንስ አንካሳ ነው፣ ያለ ሳይንስ ደግሞ ሃይማኖት እውር ነው ብሎ ነበር።
አልበርት አንስታይን። ሳይንስ የሰው ልጅ እንዴት ተፈጠረ ለሚለው አካላዊ ሂደት መልስ ይሰጣል። ሃይማኖት ደግሞ የሰው ልጅ ለማንኛውም ዓላማ የተፈጠረ የህይወት ትርጉም ምንድነው ለሚሉት የሞራልና የውስጥ ማንነት ጥያቄዎች መልስ ይሰጣል። በአጠቃላይ ሳይንስ የእግዚአብሔርን መኖር ውድቅ የሚያደርግ ምንም አይነት ሳይንሳዊ ማስረጃ አላገኘም። እምነት የሳይንስ ጠላት ሳይሆን ሳይንስ ሊደረስበት ከማይችለው ቁሳዊ ዓለም ባሻገር ስላለው መንፈሳዊ እውነት የምንረዳበት መንገድ ነው።